ሰላም ጤና ይስጥልን ውድና የተከበራችሁ የጎነር ቲዩብ ተከታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ተመልካቾቻችን አብራችሁን እየቆያችሁ እንደሆነ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ በፍጹም እንዳይረሳ። በድጋሜ ውድና የተከበራችሁ የጎነር ቲዩብ ተከታዮቻችን በዛሬው ቆይታችን ደግሞ እጅግ ልዩ በሆነ አቀራረብ የየምብሔረሰብ ሙዚቃን አጣጥሞ በመዝፈን ልዩ የሆነ ድምጽ ያለው ምርጥ ድምጻዊ መላኩ አዲሱ ጋር ነው ቆይታ የምናደርገው። ድምጻዊ መላኩ አዲሱ በርካታ ሙዚቃዎችን ሰርቷል። ፕሮፋይሉን እንግዲህ የተወሰነ ነገር ልንገራችሁ። በርካታ ሙዚቃዎችን ሰርቷል። ከ10 በላይ ሙዚቃዎች በአውዲዮ ተቀርጿል። ግጥምና ዜማም ጭምር ለሌሎችን በመስጠት ጭምር በአሁኑ ሰዓት ላይ ስራውን እየሰራ ይገኛል። ታዲያ ድምጻዊ መላኩ አዲሱን ሲገልጽላችሁ ይህ በትንሹ ነው። የሱ ዜማዎች እጅግ የሚገርሙ ናቸው። በአጭር ደቂቃ ውስጥ የተለያዩ ዜማዎችን መፍጠር የሚችል አንጋፋ አርቲስት ነው። ታዲያ በዚህ ድምጹ ብዙ ስራዎችን እናውቃለን። አሁን እሱን አልጠይቀውም፣ ግን ድምጹን እንስማ ብላችሁ ብዙዎቻችሁ ስትጠይቁ ስለነበረ አሻሌ የተሰኘ ልዩ ሙዚቃ አለውና እስካሁን አልሰማችሁም። ሌሎችን ብዙዎቹ ሰምተዋል፣ ግን በጣም ግሩም የሆነ እኔም እስካሁን ድረስ ቅኔውን ፈትቼ አልጨረስኩም። በጣም ብዙዎችን ጠይቃለሁ። በነገራችን ላይ ብዙ ሰዎች የሙዚቃ ውስጥ ያለውን ቅኔ ፈቶት አልጨረሱትም። ምን አይነት እንደሆነ በጣም ነው የሚገርመኝና ሙዚቃውን ነው መጀመሪያ ማሰማችሁ። ስለ ሙዚቃው የተወሰነ ነገር ይለናል ማለት ነው። ሙዚቃውን እስቲ ዝፈንልኝና በኋላ ስለ ራሴው የተወሰነ ነገር ትልልኛለህ። እሺ፣ አመሰግናለሁ። አሻሌ አሽጋኔ አሽጋኔ ፈሮቦች ፋንቶቆች በፍናቤ የቲዋጆ ተሻበዌ ፈገላዌ ዋጆ ከራረና ታንቱ ሶምነና ታናቤ አሽቶነ ፍናኔ ፍናከች በርቤ አባኔማ ታንፌ ቀዳቅ መሮ ማሲሬ ድቹ ሲክታባቱ መሮ እልፍምቦኒ ገዳፊጊኒቱ መሮ ይፈረራ ፈቲፎነ ፈርጉት ፈዳውኛ ይፈርጉት ፈዳንቱ ሽምከ ይካንቻምቱ ጊጃምቱ ጌን ሞልኮታቤ ያለ ይቀጥላል። በጣም የሚገርም ነው። በጣም የሚገርም ነው። አሻሌ ማለት ራሱ ትርጉሙ ምንድን ነው? እስቲ የተወሰነ ነገር በሌለኝና ወደ አንተ መለሳለሁ። አሻሌ ማለት እንግዲህ ያው የየምብሔረሰብ የፍቅር ቃላት ማለት ነው። አሻሌ ማለት ለትዳር የተመረጠች በስራዋ በጸባይዋ በሁለመናዋ የተመረጠች ለትዳር የተመረጠች የየም ጽጌረዳ ማለት ነው። ዋው! ይሄን ራሱን እስካሁን ብቻውን አላገኘውም። ውብ ሴት ማለት ነው። ውብ ሴት ማለት ነው። አሁን ለምሳሌ አሽጋዋ ሲባል እንደ የየምብሔረሰብ ስጋ የሚቀቀልበት ዲስት ያለ የሸክላ ዲስት ማለት ነው። ሸክላ ዲስት ማለት ነው። እሱ ስጋው ላይ ስለሚጠበስበት ለዘላለም እንትን እያለ እያንጸባረቀ ይኖራል። ስለዚህ የየምብሔረሰብ ፍቅር ሲገልጹ በዛ ልክ ይገልጻሉ ማለት ነው። ሁል ቀን ጮማ ያለው ስጋ ስለሚቀቀልበት ሁል ቀን ወዝ አለው ማለት ነው። ያ ማለት ሸክላ ድስቱ ማለት ነው። በዛ ልክ ለመግለጽ ተፈልጎ ነው። እጅግ በጣም አንጸባራቂም ነው፣ ያንጸባርቃል። በጣም ቆንጆ ነው ድስቱ። ከዛ የተያያዘ ነው ማለት ነው። በጣም የሚገርም ነው። በጣም የሚገርም ነው። እስቲ እስካሁን ድረስ በመላው ሀገራችን ዞሪያል ስለ የየምብሔረሰብን ለማስተዋወቅና የት ሄዳል? አመሰግናለሁ። ያው እድሜ ትንሽ ሊሆን ይችላል፣ ነገር ግን ብዙ የኢትዮጵያ ክልሎችን ጨርሻለሁ። ሙሉ በሙሉ ጨርሼ ማለት ነው። ድሬዳዋ በድጋሚ ይዣለሁ፣ በባህል ጉዳይ ማለት ነው። በዚህ በስራ ጉዳይ ኢትዮጵያን ሙሉ ዞረ ጨርሼ ኢትዮጵያን ዞራለሁ፣ ክልሎችን በሙሉ ዞራለሁ። ድጋሚ ደግሞ ብዙ ክልሎችን ዞራለሁ። ምክንያቱም እና የየሚን ብሔረሰብ ባህል ለማሳወቅ ሲል ማለት ነው። ስለዚህ ኢትዮጵያ ውስጥ ያልደረስኩበት የለም ማለት ይችላለሁ። የኢትዮጵያን ባህልም ታሪክም በዛው ልክ ተቋድሳል ማለት ነው። እና የኢትዮጵያን ታሪክም በዛ ልክ
ያው በዞርኩ ልክ የኢትዮጵያን ታሪክም አውቃለሁ። በተለይ በባህላዊ ዘንድ ያለውን ነገር ሙሉ በሙሉ እንዲያውቅ ያው ረድቶኛል። አሁንም ሰራለሁ። ብዙ ግጥምና ዜማ አለኝ። ቅድም አንተ ጨርሰህ ተናግረሃል። ቀደም ሲል የሰራሁትን አንተ ተናግረሃል። አሁን በኋላ የምሰራውን እግዚአብሔር ያውቃል። ብዙ እቅድ አለኝ። ሰፊ ግጥምና ዜማ ይዣለሁ። እግዚአብሔር ፍቃዱ ከሆነ አሁንም የምን ከማስተዋወቅ ወደ ኋላ አልልም። አመኖቱ ገላተፈኒ ሃሽ ገሮነዋ ከርካሎ ፌሰኒቶ የም ሲናኒቶ ዙታምኒቲሴ ታ የም ነከ የም ኔቶ ደ የም ሲናኒቶ ዙታምኒቲሴ ፋቲሲን ዋልዛተ ራሶሲ ማላኩ አዲስኖ ወስተሬ ኩንሲቴ ሙዚቃ ሾቱ ፋር ታኪ ፋር ሾሌ ፋቲኔ ቀርቀራሶሲ ኒቶ ቃድረ ቆስና ኮቲ ቡረቴሲ ኮቲ ሱሪቴ ባሮ ወደፈቲ አሻሌስተ ሙዚቃ ስኖታ አኻማ ኬሹ ሱሩ ሱሩሶን ጭሚሪ ገሮ ኦማ ፋር ስፐርጆኖን ከባ ኢሰባታ ወስቶኒክ አምባ ሾልሲፋ እስቲ ኮሜንቲስታ ኩንሱሶቲ ደሞ ደ ሾልሲፋ ቫናነ ቲክቶክ ስታደ ላይቭ ግሪቫኒ ዋልወለሬ ማላኩኖቲን ኢሳዛ ዛጊኒን ባስ ኮቲ ወስተራ ኩኒ ባሮን ቪዲዮ ክሊፕ ጎስተተን እኖደ የሚሶን ተግራሶሲ ኦሚስነን አኔ ዋል ሲና ታሩኒክቱ ታኒቶ ወሲኒሶን አቲፈኒ ማላኩ አዲስኖ አሻውን ታክ ጊዜነሶንማ አንታ ያታባሪ ሐመኖንቱ ጋላተፈኒ ታዲያ ሐመኖንቱ ጋላተፈን